የሽዬ አቤት። በይ እስኪ ልሂድልሽ። አንቺ ምጣድ አስምተሻል መሰል። ደረስ ብዬ ልምጣ እስኪ። ኧረ የት ልትሄድ ነው ለመሆኑ? አይ አንድ ቀጠሮ ነበረኝ፣ እዚያሽ ደርሼ ልመጣ ነው። የሆነ ሰው ተጣልቶ እስኪ እንዲያው ቅሬታ እንድሰማ ብሎኝ እዚያሽ ድርስ ብዬ ልምጣ ብዬ ነው። እመጣለሁ። አንተ ያንን አዝመራውን ቀኞ ምን ሆናሉ ደግሞ? ሰፈር ወሬ ጠዋት ቤተ ክርስቲያን ሂጅ ስመጣ ሰው ዝም ብሎ ያወራል። ከብቱን ደቀደቀው ምናምን እያለ ሲያወራ ሰማሁ። ሂድና እየው እንጂ ዘንድ ያለው ነው። እዚያ ቤተ ክርስቲያን አጠገብ ያለው ነው። የትኛው ነው? እዛ ያለው ነው። በይ እስኪ አየዋለሁ። በይ ቆይ እስኪ ቆይማ በይ እንሽ እንግዲህ እንዴት ስንነጋገር የቆየን ማህበሩ ስብሰባ ዛሬ ነው እዚያ ደረስ ብዬሽ ማለት ነው። ዛሬ የት ነው የምትሰበሰቡት? እዚህ መንገድ ነው ወይስ ራቅ ይላል? አሁን መቼ ጀምሮ ነው ከዚህ መንደር ውጭ ሆኖ የሚያውቅ ማህበረሰብ እዚያ ድበሉ ዘንድ ያለ የሚሆን? መጣሁኝ ደረስ ብዬሽ ታይቼ ነው የምመጣ። ባለፈው እንዴት እንቀይረዋለን አላላችሁ? ኧረ አንቺ ደግሞ እያደርሽ አዲስ ነው የምትሆኝ። አሁን እመጣለሁ። ማሽን ልልቅ ከብቶችን እያየሽ ጓሮውን እንዳያዳሹት። በል ቶሎ ና፣ ሌላው ስራ እንዳይቀር አደራ። ጥጃይትን ፈታው እንዳትገባ እያየሽ ያን ነገር ነው ስብሰባ አንቺ እዚህ እንዴት አደርሽ? አደርሽ በይው። የኔ ነገር እኮ እረሳሁ እኮ መርሳት ጀመርኩ። ሰሞኑንማ እንደው ተዛወረብሽ አይደል? ኧረ ተይኝማ እንደው አንቺ በጠራራው ፀሐይ ደረድርሽ። ተመጭ ነው ውሃ ለምጣት ደግሞ አንቺ። ኧረ እኔስ ታገባል ነው ታትቀድቻለሁ። አንቺ ጎብዘሻል እናቴ። በይ እናቴ እንግዲህ በጊዜ ተመለሽ። ወዴት ነው የምትባክኝ? ኧረ እዚህ ሊያይ ሂዶ ቀረብኝማ ልየው እንጂ እቺ ደግሞ እንደ ልጅ ምንድን ነው እሱን የምትከታተይ? አርፈሽ ስራሽ ነው። አዝመራው እንደ ጠዋት እንደሄደ በዛው ቀረ። መስክ ሲደክም ይሆናል እንጂ ምን ይሆናል? እንደው ያኔስ ልብ ያልቻለም ሂጅ ልየው ፈረደብኝ። እንዴት ተነከርሽ ነው? ስራ አንጠሻል መሰለኝ። ጨራርሰሽ ነው ስራሽ? ስራዬንማ ጨረስኩም። ትንሽ ይቀረኛል። እንደው ልብ ያልችል ብሎ ነው እንጂ አንቺዬ እኮ ምን ይሻለኛል? በዛው በሄደበት መቅረት ነው ስራው። እናቴ ጎበዝ ነሽ አንቺስ። በይ ሂጂ እሺ። እንግዲህ ቶሎ ደረስ ብለሽ ነይ እንዳይመሸብሽ። ኧረ እኔስ ገና አንድ ሁለት የምጨምራለሁ። እንኳን ገና ጊዜ አይደለም። ምን ይሆናል? ጆዴናይትን ልጅ ይዞ ደግሞ ሊያነካከኝ ይወራዳ። እንዴት አደርሽ? ደህና ነህ አደር? እግዚአብሔር ይመስገን። እኮ እንዴት ምንድን ነው ዛቀርታ ነው ምንድን ነው ምን አንተ መንገድ ላይ ተቀምጠህ የምታሰቀለል? ተው ደህና ነው። ተው ሰፍቶ ነው ገመዱ። ለምን አሰፋሽ? ወይ ፈልጌው ነው። እንዴት አልጉድ ነው አንተ። ምን ሚስትህ በዚያ ትንጓለላለች፣ አንተ እዚህ ተቀምጠህ ምን እዚህ ምን ያንጓልልሃል? አንተ ሲሆን መንገድ ለምን ምንድን ነው እዚህ ጥር ሳላጥቆች እኮ ነው። በዚያ እስኪ አንቺንም እስኪ የሰው ጥር ነው የምታጥብ የሰው ጥር ነው ወይ የምታጥብ? ኧረ እንደዚያ ሳይለም እንደው አንቺንም እስኪ ልሽ ብዬ ነበር። እንደው ነግሽ ብዬ አንቺ ደግሞ አይገባሽ እኔን የምታይኝ ምን ታደርገኝ? እኔ ተከበርኩ ባለ ትዳር እና አንዳንድ ሰው ሁላ እኮ የሚያደርገው ነው የምናደርገው። ምንድን ነው እንደው ሌላው ሴት እምቢ አላለኝ ናችሁ። ምንድን ነው እንደዚህ? አንተ ሰውዬ ተው ተከበር፣ ተው ተከበር። እኔ ደም አላቀባም ብዬ እንጂ ካፈር የሚደባልቅ ባል ነው ያለኝ። ነግሬሃለሁ። ሴት ነህ እያልሽ ነው እንዴ? እሱን አንተ ታውቃለህ። እሱን እንደው አንድ ቀን ባቀመሽና ባይ የሌባ አይነ ደረቅ መልሶ ልቦ ወልቅ አለ። አንተ ምንም አይደንቅም እናቴ፣ ምንም ቢሉ ምንም አይደንቅም። ግን ተው ተከበረው ይያል ሰውዬን ጨምረህ ችግር ውስጥ እንዳትከት ማንኛውም ሰው እንዳታስገድል። ይኸውልሽ ነው ምንም እኮ ያንድ ሰው አልናገር፣ በአንቺና እኔ ብቻ ነው የሚቀር። እንዴት ዋል? አንቺ ተዋለች ይላል። ውርዴታ ማርልህ መጀመሪያውንስ ቢሆን
ሰው ነኝና ብለህ ልታወራ ነው? አልፎ ሀጅ እኮ ነው እዚህ ለኛ ቀይ እኮ አይደለም ያለ አልፎ ሀጅ እኮ ነው። ቢሆንም ማንም ሳይሰማ ደግሞ ዝና ያልከኝ የተከበረ ዓለሜ የሚባል ስም አለኝ። አራ ሁለትያ ፊት የብደርስ ፈረደብህ አንተ አንከሊስ። እንዴት ነው ደግሞ የሚያረግሽ? በይ አንተ ሰውዬ ግን ሰሞኑን እንደው ምንም አልጣምከኝም። እንደው ዝም ብለህ መሄድ ነው። ወዴት ነው የምትሄደው ደግሞ አሁን? አልጣምኸኝም። ዝም ብለህ እየወጣ መሄድ ነው። መሄጃም አይታወቅም። ባለፈውም እዛ መጥቼ አጣሁ እሄዳለሁ የምትልበት ቦታ ማትገኝ ወዴት እየሄድክ ነው? አሁንስ እንደው ከድሮ ደግሞ ተለየብሽ። አልጣምኸኝም መረህ የምትይው ደግሞ እንዴት ደግሞ ጭራሽ መውጫ መግቢያ ነው የምትቆጣጠሪ ነው? የዚህ ሰፈር ሰው ወሬ አትስሚ ብዬሻለሁ። ባለፈው አዝመራውን ልጠብቀው ልየው ብለህ ሂደህ ስመጣ የለም። ወዴት እንደሄድክ ምን እንጃ አጣሁ። እና እንዴት አይቼዋለሁ የመጣው ተበልቷ ተደግድቋል የተባለውስ ምን ነገር አለ? ደነኛ አይደል? እኔ ምን አውቃለሁ። ሂጅ አላየሁትም። እንግዲህ በደንብም አላየሁትም። ባለፈው አንተን ፍለጋ ነው የመጣው። አሁንም ልትሄድ ነው ደግሞ? ወዴት ልትሄድ ነው? አይ የሆነ ሰው ባልና ሚስት ተጋጭተው ያ እስኪ እንደው ያለውን ነገር እስኪ አዋራ ተብዬ። እነማን ናቸው? እነማን ናቸው? ኧረ እዚህ ከቀዩ ራቅ ይላሉ። አታውቂያቸው? አውሬ ሊዳ አቻ መልሰሪ ነው ማባሽ እንዴ? ሚስት አይደለም ምን ችግር አለው? እና ደግሞ ሽማግሌ ያለው እንዴ? እንደው አውሬ ብዬ ነው እንጂ ምን ችግር አለው? ነው እንጂ ሄድ በለሽ በይማ የሽየ ልቁንስ የከብቶችም መንጠር አድርገሽ ነገርሽ አማርስ ነኝ በሮችም ማታ የሚበሉት አዘጋጅተሽ እንድትቆይ አርፋለሁ ያልክ ሳምንት አለፈ። አንተስ እንደው ሜር ያለ በልሽ ቶሎ ተመለስ። ኦሮ እቺ እንቆርቆርፊ ደግሞ መፍጀት ነው በዚህ በኩል ሾልኩ። እንዴት ጭራሽ ደግሞ አንከሪስ ብላ ሰደበች። ሰራላታለሁ እንደምንም ብዬ ከሰፈሩ አንዲት ብቻ ናት የቀረች። አንድ ቀን ነው ሰራላት አንከሪስ ማንም አላለም። በሽታ በከነሳ ተዋርደህ ይመጣ ምን ልሰራ ነው የመጣ? በባለፈው እኮ ነግሬሻለሁ አውርቼሻለሁ። ጭራሽ ደጅ የመጣ አረድል ተዋርደህ ነው አይደል? ዛሬ ምን ልሰራ ነው የመጣው? ይገላል። መሰስ ብለህ እንደመጣህ እንደ ሌባ መሰስ ብለህ ውጣ። እሱ እኮ በዚህ አያስበኝ። አሁን ቀስ ብለህ ውጣልኝ ከደጅ። እሱ እባክሽ ምንም አይለኝም ደግሞ ያያልቅ ውጣልኝ ከደጅ። አልወጣም። አይ የምትል ከሆነ ደግሞ ጠርቼ አሳየዋለሁ። እሱማ ጥጠሪልኝ እንዲያው ፍርናሹን ያሳየኛል። አንተ በደህናው ጊዜ ጠማሃል አለ። እሱ እኮ ምንም አይለኝም። ላስፈክ ነው እንዴ? ትወራለህ። ሳላዋርደውን ከደጅ ሂድ። ያሟል ሰውዬ ምን አይነት በሽተኛ ነው? እንዴት አደር አያር አትርሰው። ደህና አደርክ ወይ? እንዴት አደር? እንደምን አደርካ? ኧረ አግዳ በጠዋቷ ምን ተነስተህ ታፎደፉዳይ? ምን ላርጥ ብለህ ነው? ወደ የጓሮ ዳዋ ሲለብስ ጊዜ ዝም ብዬ እዚህ ተደፍቼልሃለሁ በማለት ሆነ ዳስነበር። በእውነት እኮ አንተ ጠንካራ ሰራተኛ። ምን እናድርግ ብለህ ነው? ምን ዘንድሮማ ቀኑም እንደው ሸጋ ነው። ደህና ነው እንዳትቀጨው። ደህና ነው። ምን ቀኑም እኮ ሸጋ ነው። ለበቆል እንዳትቀጨው ማለት ስትታገለው ብዬ ነው። አንተ ጎበዝ ጋሊት ነው ቆርጠው እኮ ጋሊት መች ቆርጠዋል። ሞካፉ
እንደዚህ አርጋ ቀሙ ተበረዱ ተምኑ ተጠበቀልን። እንግዲህ ማበቀው እኮ ተላልፎታል። ሌላው ለጤፉ ለስንዴው ለባቄለው ላተሩኝ እኮ ተላልፎታል። በቃ አይደለም እንግዲህ ምንም አይልም። ተመስገን ነው እሱ የሚሰማ በጠዋቱና ብርዱ ሳትፈራ አይደል? ምን ላድርግ ብለህ ነው ዝም ብዬ የስንዴውም ሌላ ቦታ ትሄዳለህ ብዬ ነበር ደግሞ እያገኘ ብዬ እሄዳለሁ ብለህ ነው። ማህበሩ ስብሰባ ነበር ትናንት አልመጣህም? ምን ሆነህ ነው? እርሻም ተርነ ዛሬ እንዴት በጠዋቱ ተነስተህ የምትመነጥ እርሻ አሁን በዚህ ወቅት ምን እርሻ አለ ብለህ ነው? እየጥቢ ብዬ ነው። ሽምብራ ጓያ ትዘራ እንዲሆን የለም ታውቅ ሊያቦ እንደውማ እንዲያሁኑ ምን ዝም ብሎ ተሸንሽኖ አሁንማ ምን እርሻ አለ ብለህ ነው? እንዲያውም እና እንደው ምን ፈልገህ ነው? ምን እግር ጣለህ በል ደግሞ ምን መጣብኝ እናንተ? የኔን እንግዲህ ታውቀኛል። በጠዋት ነው እንዳንተ መቼም አርፌ አልተኛ። አንተ ጎጥሩ ገበሬ ጠንካራ እኮ ነህ። ታውቀኛለህ። አልተኛም በጠዋት ነው የምንቀሳቀስ። ባለቤትህ እንዴት ናት? ተሻላት? ደህና ናት። በዚያ ቀደም እቺ መጣት ነው ብሎ የተወሰነ አሟት ነበረ። እዚያ ሐኪም ቤት ወስጄ ያ መድኃኒት ምናምን ብላ እንትን አለች። ዝም ብለህ እኮ ነው ሐኪም አሁን የዘንድሮ ሕክምና ዝም ብሎ እኮ ነው። ዝም ብለህ እዚህ የባህል ሕክምና የምትላት ነበር ይሻል። ዝም ብለህ እዚህ አባ ድረስ ላይ ነበር ይሻል። እሱስ ነው እውነት እንደው ውሸት ነው ብዬ ነው እንጂ የማይሆነ ነገር መጫኛ ፈልጌ ነበር። እዚያ ቤት እሷም እንዳያት አሟት እስኪ ድረስ ብዬ ልምጣ ብዬ ምን ችግር አለ? መጫኛማ ምን ችግር አለ? ና እንጂ ልስጥህ ምን ችግር አለ? ውሰድ እንጂ ስራንማ እንዳላስፈታ ስራህን ግድ የለም ልስጥህ። ልጆቹ ባለቤት ትኖራለች፣ እሷ ትሰጠኛለች። እሱማ አለም ያለች አለሜ አለሜ አቤት አለች። ንሽማ ስጪው ንሽማ ስጪው ስራ እንዳላስፈታ ብዬ ነው እንጂማ ስጪውማ ንሽ በል እስኪ አይዞህ እንግዲህ በል እስኪ አይዞህ ሰላም ይኸው እንግዲህ አላገዙህም። ዘር ይስጥልን መቼም ይሄ ክፍያ የለውም ደግሞ ለዚህ ምን ዝግ ብለህ መልሰው ዝም ብለህ እውነትን ነው። በል አይዞህ በል ሰላም ዋል ይበርታልኝ። ዝግ ብለህ መልሰው ምንም ዝግ ነው ከያዙ ወዲያ ደግሞ ማለት ነው እንጂ አይሽ አስፈቅጅ ነው ፈቀደልህ